ሰላም እንዴት ናችሁ? በአንድ ወቅት ላይ አብረን ተማሪ የነበርን፣ አብረን ሰራተኛ የነበርን፣ አብረን ተማሪና አስተማሪ የነበርንና የሰራተኛውን ሮሮ አብረን ያነሳን፣ መገፋቶችን፣ የመብት ጥሰቶችን አብረን ያመረርን፣ መንግስትን አብረን ያማን፣ ለውጥ እንዲመጣ አብረን የተመኘን ሰዎች በአሁኑ አጋጣሚ የሹመት ደብዳቤ እጃችሁ ላይ ሲገባ የሆነ የተሻለ ደሞዝ የሚከፍል ድርጅት ውስጥ ስትቀጠሩ ወይንም ደግሞ የሆነ መነሻ አግኝታችሁ ክሊኒክ ስትከፍቱና የራሳችሁን ህይወት ስታሻሽሉ ጥያቄውን ተዉት። እሺ አሁን እንደምታረጉ በቃ ተዉት። እናንተ መንግስትን አትሙ፣ አትተቹ፣ ከኛ ጋር አታማሩ፣ አትታገሉ፣ ተዉት። ችግር የለውም ከራሳችሁ ጥቅም አንጻር። ነገር ግን የሰራተኛውን መገፋት ትክክል እንደሆነ ጀስቲፋይ ለማድረግ በሚያሳፍር ሁኔታ ብዙ ርቀት አትሂዱ። ዝም ማለት እኮ ትችላላችሁ፣ መቶ ትችላላችሁ። እኛ ነገ ለልጆቻችን የሚሆን ነገ ለሀገር የሚሆን ይህንን ሴክተር የሚያሻሽል ነገር እንዲመጣ ፍትህ እንዲመጣ ነው እንጂ የምንጠይቀው እናንተ ስልጣን ላይ ስላላችሁ የእናንተን ስልጣን ለመጋፋት አይደለም። በነገራችን ላይ ትናንት የነበሩ ችግሮች ቢኖሩ እንኳን ትናንት የነበረ ሹመኛ አይደለም ዛሬ ስልጣን ላይ ያለ ነው የመመለስ እድል ያለው። ለዛ ነው ለእናንተ ጥያቄውን የምናቀርበውና ሁልጊዜ ግፍን ጀስቲፋይ ማድረግ አሳፋሪ ታሪክ እንደሆነ እንድትረዱ እንፈልጋለን። እባካችሁ ዝም በሉ፣ ክሊኒካችሁን ስሩ፣ በዶላር የተቀጠራችሁ ደሞዛችሁን ብሉ። ነገር ግን የሰራተኛውን መገፋት ለማጣጣልና ጀስቲፋይ ለማድረግ የምትሄዱበትን ነገር ብታቆሙ ደስ ይለኛል። መልካም ጊዜ ይሁንላችሁ።